በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካ ኡራኤል አፈቅሮ ፈድፋድ። ኡራኤል ሆይ ከመልኮች ሁሉ ያንተን መልካ ጸሎት ወዳለሁ። የመልክ ስነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልካ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ይልቅ አንተ ተሰይምሃልና ስለ ክብር የሰማይ መላእክት አደነቁ። ለተፈጥሮትከ ኡራኤል ሆይ ያለመናገር በጥንት አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለ እኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድነናል። ለዝክረ ስምከ ከማርና ከወተት ይልቅ ለሚጥመው ስም አጠራርግ ሰላም እላለሁ። ኡራኤል ሆይ ክንፍህ በደመ ወልድ እግዚአብሔር የተነከረ ነውና ለዓለም ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገ። ለስርተ ርእስከ ኡራኤል ሆይ እሳታዊ ለሆነ ስርተ ርእስህና ለርእስህም ሰላም እላለሁ። ኡራኤል ሆይ ባሕረ እሳትን በዋና የምታሻግር ዋናተኛ ነህና ከዚህች ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁልጊዜን ማልድሃለን። ለአዕይንቲከ ኡራኤል ሆይ ችግረኞችን ለሚመለከቱ ዐይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አዛኖችህ ሰላም እላለሁ። ኡራኤል ሆይ የምሥራቃውያን እሳታዊ ያለሆኑ ጉንጮችህና ከዚህ ዓለም ሽቱ ሁሉ ልዩ መዓዛ ላላቸው አህናፎችህ ሰላም እላለሁ። ኡራኤል ሆይ የደጋጎች የምሥራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም ድረስ እየመራህ አድርሳቸዋልና። ለከናፍሪከ ኡራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከንፈርህ ሰላም እላለሁ። ኡራኤል ሆይ ትጉ የሆንክ የትጉሃን አለቃ እንደመሆንህ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆችን አድነን ቤዛም ሆነን። ለቃልከ ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውስ ቃልህና እስትንፋስህ ሰላም እላለሁ። ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስህን ሕያው በሚሆን በክርስቶስ መስቀል ባርካት። ለጎሬሄከ ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችህና መትከፍት ጋር ባለመለያየት በሥረ ወጥነት ለሚገኙ ክሳድህና ጎሬህ ሰላም እላለሁ። ኡራኤል ሆይ ክብር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የታምራት ቃል ድምፅ በምድራችን ላይ ተሰማ አስተጋባ። ለዘባንከ ኡራኤል ሆይ የምስጋና መጎናጸፊያ ለተጎናጸፈ ዘባንህ ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳህም ሰላም እላለሁ። ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆነ በፊትህ የምንመላለስ የእኛን ጸሎታችንን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ለሕፅንከ ኡራኤል ሆይ የመስቀል ምልክት ያለበትን የታምራትና የማዳን በትረ ተአምር ለጨበጡ እጆችህና ሕፅን ሰላምታ ይገባል። ኡራኤል ሆይ በብቸኛ ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታልና። ለመዝርእኪ ኡራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ መዝራትህና ክንድህ ለወርችህና ለመዳፍህ ሰላም እላለሁ። ኡራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህ እኮ። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፍ አትስጠን። እርዳታ ሀገርን ከጥፋት ሕዝብን ከስደት ያድናልና። ለአዳዊከ ኡራኤል ሆይ ለእጆች ጣት ሰላም እላለሁ። በጣቶች ለሚያንጸባርቁ ጥፍሮችም ሰላም እላለሁ። ኡራኤል ሆይ የምስጋና ለውዝ ገውዝ የያዝ ነበልባላዊ ሙሽራ እንደመሆንህ ከአንተ ዘንድ የሚመነጭ ሕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽህ ይሰበሰባሉ። ለገባዋቲከ ኡራኤል ሆይ እሳታዊውን አክናፍ ለተጎናጸፉ ጎኖችህ ሰላም እላለሁ። በሕይወት መብል ለተመላ ከርስህም ሰላም እላለሁ። ኡራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለት እኪት ሰውረን ከክፉ ነገርም ሁሉ ጠብቀን። ለልብከ ኡራኤል ሆይ ክህሎት የባሕሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኛ ሰዎችን ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነ ሕሊናና ልቡና ሰላም እላለሁ።
ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የኀጥኣንን ነፍስ ፍሬ በእርዳታ መንሻ በጥረህ አንጠርጥረህ ለይ። ለነዋየ ውስጥከ ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ውስጣውያን ገንዘቦችህ ሰላም እላለሁ። ኡራኤል ሆይ የተፈጥሮ ባሕሪ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የሕይወት ዜና መርከብ የባሕር ማዕበል ሞገድ እንዳያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ለእምብርትከ ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና እምብርትህ ሰላም እላለሁ። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምን። ለአቁያጺከ ኡራኤል ሆይ በአንድነቱና በሦስትነቱ ለአምላክ ስግደትን ለሚያስቀድሙ አብራኮችህና እሳታውያን አቆያጾችህ ሰላም እላለሁ። ኡራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትህም ለእሱ የታደሙትን ደስ የሚያሰኝ የመራዊ ክርስቶስ አበባ ነው። ለአጋሪከ ኡራኤል ሆይ ለእርዳታ ፈጽመው ለሚፈጥኑ እግሮችህና ሰኮና ሰላም እላለሁ። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ አገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህና። ለመከየድከ ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል መረገጫው ለሆነ ተረከዝህ ሰላም እላለሁ። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተህ የኀጣንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸናለን። ለአጻቢከ ኡራኤል ሆይ 2 አጋረ ጉንድ ለበቀሉ 10 ጣቶችህና ጽፍሮችህ ሰላም እላለሁ። ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደስቅዮስ በዓል ጋር በኅብረት ለሚከበረው በዓልህ የተሰበሰቡትን ምዕመናን ሁሉ ባርካቸው። ለቆምከ ኡራኤል ሆይ ነበልባላዊ አካለ ቆምህና ለእሳታዊ ስነ መልክህ ሰላም እላለሁ። ኡራኤል ሆይ ለዕዝራ ሱቱኤል ምስክርን የሚገልጽ ትንቢትን የሚያናግር ጽዋ ልቡናን ለመጋት እንደተቻኰልክ ሁሉ በውስጥ በአፋ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘን የታረጋጋኝ ዘንድ በሩጫ በችኰላ ፈጥነህ ወደ እኔ ና። ኦ ዘነዛህከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠ ከንፈ ረድኤትህ ስትከንፍ መጥተህ አፋጣኝ እርዳታ አድርግልኝ። ኦ ዘከሰትከ አቤቱ የእግዚአብሔርን ወልድ ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ኡራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። እምርት ዕለት ኡራኤል ሆይ ይህች የበዓልህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ኡራኤል ሆይ በምዕመናን መስቀል ላይ የተሾምክ ታማኝ አገልጋይ ካህንህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጠመኞችንም ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቱ ይልቅ የመወደድ ጤና መዓዛ ያለነህና የጽጌ ሙሽራ ስለ ጤና ፍቅሬ የኔ ነው እኔም የርሱ ነኝ፣ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግናለች። ናሁ ጸገየ እነሆ በቀራንዮ ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬ አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጤና መዓዛው በሕያው ባሕሪ በክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ ለእግዚአብሔር ክብር ምስጋና ይገባል።
ዳግመኛም በአርአያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ ባሕርየ ነፍስ አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ሰብአዊ የክብር ተፈጥሮ ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድር በሰማይ የመላ ነው ለዘላለሙ አሜን። አቤቱ የመላእክት ሁሉ አለቃ ለሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን ለዘላለሙ አሜን።